ጤና ይስጥልን ክብራትና ክብራን የእግዚአብሔር ቤተሰቦች አገር ውስጥም ከአገር ውጭም ያላችሁ በሙሉ ሰላም፣ ጤና፣ እረፍትና ደስታ ለእናንተ ይሁን ይብዛላችሁ እንላለን። ይህ ኢጂኤስ የወንጌል አገልግሎት ነው። ኢጂኤስ የወንጌል አገልግሎት ሁል ጊዜ ወደ እናንተ ያደርስ የነበረው አገልግሎት ላለፉት 2 ወራት ወይንም ለ60 ቀናት ያክል ተቋርጦ የቆየ መሆኑ ይታወቃል። የእግዚአብሔር ቤተሰቦች በዚህም ሁኔታ እንግዲህ በውስጥ ገጾቻችን መልእክቶቻችሁ በኢንቦክሳችን ስታጋሩን ስትጠይቁን እንዲሁም በቀጥታም ደውላችሁ በማናገርም ጭምር በቴክስት ሜሴጅም ጭምር ስትጠይቁን ለነበራችሁ ጠፋችሁብን ስትሉ ለነበራችሁ የኢጂኤስ ወንጌል አገልግሎት ቤተሰቦች ተገልጋዮች እግዚአብሔር አምላካችንን እያመሰገንን ተቋርጦ የነበረው አገልግሎታችን በጥቂት ቀናት ውስጥ የሚጀምር መሆኑን ልናሳውቃችሁ እንወዳለን። በዚህም ሁኔታ ውስጥ በጸሎትም በተለያየ መንገድ የኢጂኤስ ወንጌል አገልግሎት እንዲቀጥል ቀኝ እጅ የነበራችሁ የእግዚአብሔር ቤተሰቦች በሙሉ ለዚህም አብራችሁን ስለቆማችሁ ምስጋናችን እጅግ የላቀ ነው። ተቋርጦ የነበረው አገልግሎታችን የሚቀጥል ይሆናል ማለት ነው። ዘመኑ የመጨረሻው ዘመን ከመሆኑ ጋር ተያይዞ የክርስቶስ ኢየሱስ የማዳን ወንጌል የእግዚአብሔር መንግስት ጉዳይ የሰው ዘር በሙሉ የቋንቋ፣ የቀለም፣ የጎሳ፣ የሃይማኖት ልዩነት ሳይኖር የሰው ዘር በሙሉ መስማት ስላለበት በዚህም ዓላማ ምክንያት የኢጂኤስ ወንጌል አገልግሎት የሚቀጥል ይሆናል ማለት ነው። ክብራትና ክብራን እንግዲህ ለዚህ አገልግሎታችን በጸሎት በሐሳብ በመሰጠትም ጭምር የተጋችሁ በሙሉ በድጋሚ ምስጋናችን የላቀ ነው። እግዚአብሔር ያክብራችሁ እንላለን። የኢጂኤስ የወንጌል አገልግሎት ገጽ የሁል ጊዜ ምርጫችሁ በማድረግ እየተከታተላችሁን ላላችሁ ወገኖች በሙሉ እግዚአብሔር ይባርካችሁ እንላለን። በአገር ውስጥም ከሀገር ውጭም ሆናችሁ ይሄ መልእክት ወደ እናንተ እንደደረሰ ይሄንን መልእክት ሼር በማድረግ ኮፒ ሊንክ በማድረግ ሪፖስት በማድረግ ድኡፍ በማድረግ አገልግሎታችን ለብዙሃኑ ተደራሽ እንዲሆን አብራችሁን እንድታገለግሉ በጌታ ፍቅር ልናሳስባችሁ እንወዳለን። ኢጂኤስ የወንጌል አገልግሎት ይቀጥላል። በቅርብ ቀን ይጠብቁን።